አብዛኛው ጊዜ ኢንተርናሽናል ባንክ አካውንት ለመክፈት በምንሞክርበት ጊዜ እዚህ ሀገር ላይ ሰፖርት አያደርጉም እና ይሄ ደግሞ ለኢንተርናሽናል ፔመንቶችን ለመቀበል ለመላላክ ትልቅ ድሮባክ ነው እና ይሄ በዓለማችን ሞስት አድቫንስድ ባንኪንግ ሲስተም ያለው ስዊስ ባንክ የተባለው የኢትዮጵያን አካውንት 100% ሰፖርት ያደርጋል። በተጨማሪም እዚህ ሀገር ላይ አካውንት እንደምንከፍተው ሁሉ ከከስተመር ሰፖርት ጋር እየተነጋገራችሁ የምትከፍቱት አካውንት ነው የሚሆነው ማለት ነው። በተጨማሪም ደግሞ ፊዚካል ካርድ ማዘዝ ከፈለጋችሁ እዚህ አዲስ አበባ ድረስ ይልካሉ በዩፒኤስ ማለት ነው የሺፒንግ ከከፈላችሁ። ሌላ ደግሞ ፒቱፒ ኦፕሽን አለው። ፒቱፒ ላይ ኤክስቼንጅ መደራረግ ትችላላችሁ። ኢንቨስትመንቶችም አሉ። ክሪፕቶ ከረንሲዎች ላይ፣ ኢንዲሶች ላይ፣ ኮሞዲቲዎች ላይ ኢንቨስት ማድረግ ትችላላችሁ። ስቶኮች ላይ፣ የተለያዩ ስቶክ ላይ ሊሆን ይችላል። ኢንቨስትመንት ኦፕሽንም አለው። በተጨማሪ ደግሞ ከኮንታክቶቻችሁ ውስጥ ከዚህ በፊት ይሄ አካውንት ክሬት አድርጎ የነበሩትን ሊስቱን ያመጣላችኋል። ከነዛ ኮንታክቶች ጋር ዳይሬክትሊ አካውንት ሳትለዋወጡ መላላክ ትችላላችሁ ማለት ነው። እና ይህን አካውንት ክሬት ለማድረግ የሚያስፈልገው ምንድነው? ወይ ፓስፖርት ወይ ደግሞ ናሽናል አይዲ፣ ይሄ ማሽን ሪደብል የሆነ ኮድ ያለው ናሽናል አይዲ ማለት ነው። እሱ ካላችሁ በስልክ ራሳችሁን እየቀረጻችሁ አካውንት ክሬት ማድረግ ትችላላችሁ ማለት ነው። አካውንቱን ክሬት ለማድረግ ከታች ዲስክሪፕሽን ላይ ሊንኩን መጀመሪያ ላይ አስቀምጫለሁ። እሱን ክሊክ ስታደርጉት እዚህ ጋር ያመጣችኋል። ከዛ አግሪ ማለት ነው። ከዛ ከፕሌይ ስቶር ወይ ደግሞ አፕ ስቶር ነው። እኔ ፕሌይ ስቶር ብያለሁ። ያው አፕ ስቶር ከነበረ ከአፕ ስቶር ላይ ማውረድ ነው። ኢንስቶል እስከሚያደርግ እንጠብቅና ኦፕን እንለዋለን ማለት ነው። ኦፕን ስለው መጀመሪያ የሚጠይቀው ምንድነው? ስልክ ቁጥራችሁን እዚህ ጋር ታስገባላችሁ ማለት ነው። ስልክ ቁጥራችሁን +25 ካለ በኋላ ዋን አስገብታችሁ ከዛ እዚህ ጋር ሮቦት ቬሪፊኬሽን ነው። 4 ማዕዘኑን ክሊክ ታደርጋላችሁ ማለት ነው። ክብ ከተጠየቃችሁ ክቡን ክሊክ ታደርጋላችሁ። 4 ማዕዘን ከተጠየቃችሁ 4 ማዕዘኑን ክሊክ ታደርጋላችሁ ማለት ነው። ከዛ በኋላ አሁን ቬሪፊኬሽን ነምበር ልኮልኛል። ኦኬ ፕሮሲድ አልኩት። እዚህ ጋር ኒክኔም ይጠይቃል። ኒክኔሙን ያው መዝለል ይቻላል። ለመጀመሪያ ጊዜ ተመዝግባችሁ ስትገቡ እንደዚህ ፕሮሞ ኮድ ይጠይቃችኋል። ይሄን ኮድ በማስገባት እስከ $7 ማግኘት ትችላላችሁ። ኮዱን ለማግኘት ደግሞ ዲስክሪፕሽን ላይ ያስቀመጥኩት ሊንክ አለና እሱን ክሊክ ስታደርጉት ወደ ታች ስክሮል ስታደርጉ እዚች ጋር ትቀመጣለች። እሷን ኮፒ አድርጋችሁ ከዛ አፕሊኬሽኑ ላይ ተመልሳችሁ እዚች ጋር ፔስት ማድረግ ነው። ልክ ሴንድ ብላችሁ ኦፕን አካውንት ስትሉ ፓስፖርታችሁን ወይ ደግሞ ናሽናል አይዲያችሁን ማሽን ሪደብል የሆነ ኮድ ያለው ናሽናል አይዲ መሆን ያለበት እሱኛውን ስካን ማድረግ እንድትችሉ ትጠይቃላችሁ ማለት ነው። ከዛ የዛኔ በሚታይ ላይት ላይ ሆናችሁ ያችን አይዲ ስካን ማድረግ ነው ማለት ነው። ስለዚህ እንቀጥል። ኦፕን አካውንት ቢግን አለው። ከዛ እዚህ ጋር መተን ፓስፖርቱን በደንብ ጽሁፎቹ፣ ቴክስቱ፣ ፎቶ በደንብ እንዲታይ አድርገን ስካን እናደርጋለን። ከዛ በኋላ ራሱ ዲቴክት ያደርጋል ማለት ነው። ልክ ስካን አድርጋችሁ ስጨርሱ እዚህ አፕሊኬሽን ዌብሳይት ላይ ያመጣችኋል። ከዛ እዚህ ጋር የተወሰኑ ፊልዶችን ይዞ ይመጣል ከፓስፖርቱ ላይ ያው የቀሩትን ኢሜል፣ ኢትዮጵያ የሚለውን የተለያዩ አድሬሶችን ምናምን መሙላት ነው። ያው ፖስት ኮድ 1000 ነው ያልኩት። ፖስት ኮድ ካላችሁ እዚህ ጋር መሙላት ትችላላችሁ። አድሬስ፣ ሌላ ደግሞ እዚህ ጋር መዝለል ትችላላችሁ። ይሄንን ሌላ እንግሊሽ ላንጉጅ እንግሊሽ ነው ያልኩት እኔ። ቀጣይ ምንድነው? ያው የምትፈልጉትን ሰርቪሶች እዚህ ጋር መምረጥ ነው። ክሪፕቶ ከረንሲዎች፣ ኢንቨስትመንቶችን፣ የተለያዩ ትራንዛክሽኖችን ሰርቪስ የምትፈልጉ ከሆነ ያው የምትፈልጉትን ሰርቪስ ሰሌክት አድርጉና ኔክስት ማለት ነው። ምንድነው? ኦኬ ሃውስ ነምበር 690 ከዛ ኔክስት ስል ምንድነው? ኢሜይል እና ፎን ነምበር ቬሪፋይ ማድረግ ይጠበቅብናል ማለት ነው። ስለዚህ ልክ ኔክስት ስል ኢሜይል ላይ ቬሪፊኬሽን ኮድ ይልክልኛል። ከዛ ኢሜይል ከፍትና ሉካስ ኮፒ የሚል እዚህ ጋር ቬሪፊኬሽን ኮድ ልኮልኛል ማለት ነው። እቺኛው ኮፒ አድርጋታለሁ። ኮፒ አድርጌ
መጣና እዚህ ጋር ፔስት ላታለው ማለት ነው። ፎን ቬሪፊኬሽን ከማድረጌ በፊት ይሄኛው ሪካፕቻ መሙላት አለብኝ መጀመሪያ ላይ። ስለዚህ JRG ስሞል ሌተር EG ይሄን ከሞላው በኋላ ሴንድ ኮድ ላለው ማለት ነው። ከዛ ኮዱን ፎን ነምበር ላይ ይልክልኛል። ከዛ በኋላ ያቺን ኮድ መጻፍ ነው ማለት ነው። ስለዚህ 55 ኦኬ ይሄን ኮድ ከሞላው በኋላ ኔክስት ላለውኝ። ከዛ ቀጣዩ ምንድነው የሚሆነው የኦኩፔሽን ዲቴይሎችን መሙላት ነው የሚሆነው። እዚህ ጋር ኢምፕሎይድ ናችሁ ወይስ ሰልፍ ኢምፕሎይድ ናችሁ ፍሪላንሰር ናችሁ የሚለውን ሰሌክት ታደርጋላችሁ። እኔ ኢምፕሎይድ ነው ያልኩት። ኢምፕሎይድ ካልኩኝ የካምፓኒውን ኔም መጻፍ ይጠበቅብኛል። ማኒፋክቸሪንግ ብርዴን ኦኬ። ቀጣይ ላይ የካምፓኒው ስራዎች ማለት ነው ምን ፊልድ ላይ ነው የሚሰራው? ያው ማኒፋክቸሪንግ ላይ ነው የሚሰራው። ቀጣይ ላይ ደግሞ ካምፓኒው የሚያመርታቸው እቃዎች ማለት ነው። ያው ራንደም ነገር ነው፣ ኤኒቲንግ መጻፍ ትችላላችሁ። ሲሚንቶ፣ ብሎኬት፣ ኤኒቲንግ እዚህ ጋር መጻፍ ይቻላል። ከዛ ደግሞ የእናንተን ሌብል ካምፓኒው የእናንተን ሌብል እዚህ ጋር ትሞላላችሁ። ሚዲየም ነው ያልኩት። ከዛ በኋላ ደግሞ ጆብ የስራ ድርሻችሁ ምንድን ነው የሚለው HR እስቲ ሂውማን ሪሶርስ ነው ያልኩት። ከዛ በኋላ አር ዩ ፖለቲካሊ ኤክስፖዝድ ፐርሰን ይላል። ፖለቲካሊ ኤክስፖዝድ የሚለውን ይሄን አንብባችሁ የስ ከሆነ የስ ትላላችሁ፣ ያው ነው ከሆነ ኖ ትላላችሁ ማለት ነው። ኖ ነው ያልኩት። አር ዩ ዩኤስ ፐርሰን ይላል። ዩኤስ ላይ ከሆናችሁ የስ ትላላችሁ፣ ካልሆናችሁ ኖ ትላላችሁ። ይሄን ታነቡና የተለያዩ አፕላይ የሚደረጉ ነገሮችን ታያላችሁ። ቀጣይ ደግሞ ቤኔፊሻሪ ማን ነው? የዚህ ባንክ አካውንት ባለቤት ማን ነው? ያው ራሳችሁ መሆን አለባችሁ። ከዛ በኋላ ዳይሬክትሊ የሚሆነው ምንድነው ካውንትሪ የታክስ አፕላይ የሚደረግበትን ካውንትሪ ትመርጣላችሁ። የኛ ኢትዮጵያ ነው ማለት ነው። ከዛ በኋላ ቲን ነምበር እዚህ ጋር ማስገባት ነው። ቲን ነምበር ካላችሁ ታስገባላችሁ፣ ከሌላችሁ ልክ እንደዚህ ራንደም 10 ዲጂት ነምበር ታስገቡና 10 ነምበር ታስገቡና ኔክስት ማለት ነው። ከዛ በኋላ ሪቪው ማድረግ ነው ያስገባችሁን መረጃ ማለት ነው። ኤቭሪቲንግ ኮሬክት መሆኑን ቼክ ታደርጉና የተሳሳተ ነገር ካለ ባክ ብላችሁ እንትን ትላላችሁ፣ ታስተካክላላችሁ። ሁሉም ነገር ልክ ከሆነ ሰብሚት ማለት ነው። ኦኬ አሁን ባንክ አፕሊኬሽን ጨርሰናል። ባንክ አፕሊኬሽን ከጨረስን በኋላ ቀጣይ ስቴፕ ምንድነው የሚሆነው? ቪዲዮ አይደንቲፊኬሽን ነው። ቪዲዮ አይደንቲፊኬሽን ያው ከከስተመር ሰፖርት ጋር የተነጋገራችሁ የራሳችሁን ስማችሁን የምታወሩበት ማለት ነው። ከዛ በፊት ግን ፓስፖርታችሁን ወይ ደግሞ ናሽናል አይዲያችሁን አዘጋጅታችሁ መጠበቅና ከዛ በኋላ ቪዲዮ አይደንቲፊኬሽን ሬዲ ስትሆኑ ኮንቲኒው ማለት ነው። ስለዚህ ኮንቲኒው ላለው ከዛ ስካን ዶክመንት የምትለው ላይ ክሊክ እናደርጋለን ማለት ነው። ከዛ በኋላ ፕረስ ቱ ስካን የምትል አለች እዚህ ጋር እሷን ክሊክ ስናደርጋት ቢግን እላለሁ። አሁን ወስደን ፓስፖርቱን ስካን እንድናደርግ ያመጣልናል። ስካን አድርገን ከላክንላችሁ በኋላ ቀጣዩ ስቴፕ የሚሆነው ምንድነው? አይዲ ቬሪፊኬሽን ይሆናል። ስታርት እንላለን። ከዛ በኋላ የአይዲ አይነቶችን እንመርጣለን። ፓስፖርት ወይ ደግሞ አይዲ ካርድ። ፓስፖርት ነው ሰሌክት ያደረኩት። ከዛ በኋላ አፕሎድ ማድረግ ነው። ፋይሉ ተዘጋጅቶ ካለ አፕሎድ ማድረግ ነው። ከሌለ እንደዚህኛው ስካን ማድረግ ነው ማለት ነው። አይዲ ፎቶ አንስቶ መላክ ነው። አፕሎድ እናደርጋለን። ከዛ አፕሎድ ካደረጋችሁ በኋላ እንደዚህ ከፍታችሁ ማየት ትችላላችሁ። ይሄን ይመስላል። ልክ ፓስፖርቱን ወይ ደግሞ አይዲ ካርዱን አፕሎድ ካደረጋችሁ በኋላ ከ2 ወይ ከ3 ደቂቃ በኋላ ራሳቸው ቪዲዮ ኮል ያደርጋሉ። ከዛ በኋላ ምንድነው የምታደርጉት? የተለያዩ ጥያቄዎችን ስማችሁን፣ ኢሜል አድሬሳችሁን፣ በርዝዴያችሁን እና ይጠይቃሉ። እዛ ላይ የምትጠይቁትን ጥያቄዎች መመለስ ነው ማለት ነው። ሬዲ ስትሆኑ አንሰር ላይ ተነካላችሁ። ከዛ አለው ዋይል ዩዚንግ ከዛ ልክ ስታርት ስትሉ ቪዲዮ ይጀምራል ማለት ነው።
Yes, sure. እዚህ ላይ ይችላል። Sure, yes. Thank you. ስለዚህ ልክ ቪዲዮ አይደንቲፊኬሽን ከጨረሳችሁ በኋላ ፕሮሰሱ አልቋል ማለት ነው። ከዛ በኋላ የሚቀረው ምንድነው? እነሱ አካውንቱን ቼክ አድርገው ኤቭሪ መረጃውን ቼክ አድርገው አካውንቱን አፕሮቭ ማድረግ ብቻ ነው የሚቀረው ማለት ነው። እዚህ ጋር ሜሴጅ ላይ ልግባና 4 ሜሴጅ ልከዋል። ሜሴጁን ስናይ እዚህ ጋር የስ ልበል። የስ ኦኬ። እቺኛውን ክሊክ ላድርገው። ዋትስ ኔክስት ይላል። ኔክስቱ ምንድነው? ያው እነሱ ቪዲዮ አይደንቲፊኬሽን በኋላ እነሱ ቼክ ያደርጉታል፣ ኤቭሪቲንጉን ያዩታል። ከዛ በኋላ እስከ 2 የስራ ቀናቶች ባለው ጊዜ ውስጥ አካውንት አፕሩቭ እናደርጋለን ነው የሚሉት። ግን ያው በ5 ደቂቃ በ10 ደቂቃ ውስጥ አፕሩቭ ያደርጉታል። ከዛ በኋላ ልክ አፕሩቭ ሲያደርጉት ምንድነው የሚሆነው? ኢሜይል ይላክላቸዋል ማለት ነው። ከዛ ኢሜይል ላይ ሴንድ ኒው ፓስወርድ የሚለውን ክሊክ ስታደርጉት ፓስወርድ ይልኩላቸዋል ማለት ነው። ከዛ እሷን ፓስወርድ ኮፒ አድርጋችሁ ሉካስ ኮፒ ላይ በመምጣት ተመልሶ ያው ሎግአውት ያደርጋል አንዴ ኢሜይል ከተላከ በኋላ። ስለዚህ ያቺን ፓስወርድ ስታስገቡ ሎጊን ያስደርጋቸዋል። ከዛ በኋላ ፊንገርፕሪንት የስ ከዛ ያቺን ፓስወርድ እዚች ጋር ፔስት እናደርጋትና ፓስወርድ ሪሴት ማድረግ ይጠበቅብናል። ስለዚህ ያቺን ፔስት ካደረግን በኋላ አዲስ ፓስወርድ እዚህ ጋር እንሰጣለን ማለት ነው። ያው እናንተ ማስታወስ የምትችሉትን ፓስወርድ ይሄን ፓስወርድ ከሰጣችሁ በኋላ ፓስወርዱን ስትሰጡት ያው ፕሮሰሱ ያልቃል ማለት ነው። ከዛ በኋላ ስዊስ ባንክ የሚባል አፕሊኬሽን አለ። እሱን አውርዳችሁ ኖርማሊ ባንኪንግ ሲስተሙን ይሄውን ሉካስ ኮፒ ባንክ ነው። ፕሌይ ስቶር ላይ ሄዳችሁ ስዊስ ባንክ ብላችሁ ሰርች ታደርጉና እሱኛውን ኢንስቶል ማድረግ ነው። ስለዚህ ስዊስ ባንክ መጀመሪያ ላይ የምትመጣውን ክሊክ አደርጋታለሁ። ከዛ ይችኛው ነች ማለት ነው። እሷን ኢንስቶል እላታለሁ። ከዛ በኋላ ኢንስቶል ካደረኩኝ በኋላ ምንድነው የማደርገው? ያኛውን አካውንት ክሬት ስናደርግ የተጠቀምነው ስልክ ቁጥር ተጠቅመን ሎጊን ማድረግ ነው። ፓስወርዱንም ያው ፓስወርዱን ቀይረን ነበረ። ያን ፓስወርድ አዲሱን ፓስወርድ ማስገባት ነው። ከዛ ሎጊን አድርጎ መጠቀም ነው። አሁን እኔ ልክ እዚህ ጋር ሪከርድ እያደረግኩኝ ነበር፣ ስክሪን ሪከርድ እያደረግኩኝ ነበረ። ብላክ ያደርጋል። ያው ሪከርድ ያው ከዚህ በኋላ የባንኪንግ ሲስተም ነው የሚሆነው ነው። ኖርማል ባንኪንግ ሲስተም ከዚህ በኋላ መጠቀም ትችላላችሁ ማለት ነው። ስለዚህ ይሄን ይመስላል ፕሮሰሱ።